ይህንን ቪዲዮ ሁላችሁም አንዴ ሶሻል ሚዲያ ስለወጣ የማየን ነፍሳቸውን ይማራቸውና የናህኔና ያሬድነትን ሱ የናሹ እናት ከሳቸው ሞት ጋር በተያያዘ አንዳንድ ነገሮች ስለሚወሩ ያን ነገር ግልጽ ለማድረግ ያው ከረጅም ጊዜ ከራሴ ካወራው በኋላ ነው ይሄን መናገር የፈለኩት። ማየን እኔ አብረን ኖረናል ለ4 አመት አንድ ቢልዲንግ ላይ በእጃቸው በልቼ በእጃቸው ጠጥቼ አብሬ ኖሬያለሁ ከማየ ጋር ማለት ነው። በደንብ አቃቸዋለሁ ከልጆቻቸው ቀጥሎ በደንብ ሙሉ ቤተሰቡ ጋር አቃለሁ እኔ። ስለዚህ ማየቸግሯቸው ነው እንደዚህ ያረጉት እንደዚህ ፈጉ ነበር እንዲሰሩ ነበር ስለቸገራቸው ነው የሚለው ትክክል አይደለም። በደንብ አዳምጡ። እኔ ለሐቅ ነው ማወራው በፈጣሪ ፊት ማለት ነው። ይሄ ለማንም ለምንም አይደለም ያለው ነገር ግን ትክክል እኔ ማቀው ነገር ትክክለኛ ነገር አለ። ማየ በነገራችን ላይ ነፍሳቸውን ይማራቸውና ኢትዮጵያ ላይ ከዚህ በፊት መርካቶ ላይ ትልቅ ፍሩት ቤት ያላቸው እዚህ ሀገር እስኪመጡ በጣም የሥራ ሰው ናቸው። በቃ የሥራ ሰው ከሥራ ውጪ ምንም ሥራ ብቻ ነው የሚወዱትና አሜሪካ ግቢ ላይ የቢዝነስ ሱቆች አላቸው። ቢዝነስ ትልልቅ የቢዝነስ ሱቆች አላቸው በብዙ ሚሊዮን የሚቆጠሩ ቫልዩ ያለው ማለት ትልቅ ቤት ያላቸው ሰዎችን የሚረዱ እናት ናቸው። ኢቭን ነው የምላቸው ኢቭን በየአመቱና በተወሰነ ጊዜ ገጠር ላይ እንኳን መስቀል ላይ ለተቸገሩ እንዲ ኑሮአቸው ዝቅተኛ ለሆኑ ሰዎች የሚያበሉ እናት ናቸው። ያንን ነው የሚያዩና በራሳቸው መስራት መንቀሳቀስ ቁጭ ስል ይደብረኛል እና በቃ ለራሴ ጥሩ አይደለም ብለው የሚያስቡ እናቶች ናቸው። ኢቭን እኔ ማቀው ነው ምነግራችሁ ምናልባት ከሃና ጋር ተያይዞ ሃና ጋር እኔ ማንም ሰው እና የሆነ ሰው የሚመቻት ማይመቻት ሰው ሊኖር ይችላል። እኔም ሶሻል ሚዲያ የሚወድ ይኖራል። ከኔ ጋር ላትስማማ ወይ ካየለ ጋር ላትስማማ ትችላለች። ግን ሃናና ማዘር እማዬ ይለያያሉ። ሶሻል ሚዲያ ላይ ቢመጡም ግን ያለው እውነታ ነው የምነግራችሁ። እሳቸው ቸግሯቸው አይደለም ትክክለኛ ነገር ነው የምነግራችሁ። ራሳቸው $700 ያንን ቤት ከፍለው እንደሚኖሩ አውቃለሁ። ኢቭን እንኳን ከኢትዮጵያ የመጣ ሰው ለ8 ወር አብሯቸው እንዲኖር በነፃ እስኪደራጅ ብለው ያኖራሉ። በጣም ይሄ ትክክለኛ እኔ እግዚአብሔር ምስክሬ ነው ሁሉም ያውቃል ስለሳቸው። እኔ ምንም ስለሚያቀዝቡ እዚህ ደም ቢለ አፈር ልብላ ሲሉ የሚያጎርሱ ናቸው። በቃ አንተ አሁን ብላ ነው የምትባለው ብላ ምን አይደል አፈር ልብላ እስቲ ብላ ምናምን ይሄ ትክክለኛ የኢትዮጵያ እናቶች የሉም እሳቸው ናቸው ማለት የምታወራው አይደል ትክክለኛ የምታውቃቸው እናት ናቸው። ግን ቸግሯቸው ሰው መስራት ይፈልጋሉ። ኢትዮጵያ ሄደው በቃ መርዳት የሚፈልጓቸው ጎረቤት ላይ ቸገራቸው ማብላት እሺ አይሉ እኔ በእጃቸው የበላው አብሬ ጠጣው ነኝ። አንድ ቢልዲንግ ላይ ኖረናል እኛ ከዛ እስክንወጣ ገባችሁ አይደል? በደንብ ልጆቻቸውን በደንብ ነው ማቀው ጓደኛቸው ነው ከናሹ ከነቱንሱ ጋር የራሳቸው ቢዝነስ ያላቸው በጣም በሚሊዮን ብር የሚያንቀሳቅሱ ልጆች አሉ። እዚህም ትራክ ድራይቨር ልጅ አላቸው። የችግር ሳይሆን አሁን እንደው ከሃና ጋር ተያይዞ ነገሩ ስለገጣጠመ መጥፎ አጋጣሚ ስለሆነ እንጂ የምር እኔ ማቀውን ታሪክ እሳቸው ቸግሯቸው አይደለም እሺ አይሉ በቃ ካልሰራን የሚሉ አርሶ አደር አባቶች እናቶች አሉ አለ እንደዛ ናቸው። በተጨማሪ አንዳንድ ሰው ጥያቄ ሊያነሳ ይችላል። ታዲያ ለምን ለብቻቸው ተለይተው ኖሩ? ለምን ለብቻቸው ተከራይተው መኖር ያስፈልጋቸው የሚሉ ሰዎች አሉ። በእነሱ ቫሊድ ጥያቄ ነው ብሎ የሚያምን ሰው አለ። ነገር ግን ልጃቸው ትዳር አላቸው። ከትዳራቸው የትዳር አጋራቸው ከአብረው ነው የሚኖሩት ወይም ከልጆቻቸው ጋር ማለት ነው። ስለዚህ አንዳንዴ ያው ሁላችንም እንደዋል ትዳር ስትይዝ ምናልባት እናት አባት አብሮ መኖር በተለያየ ምክንያት ትክክል አይደለም ብሎ የሚያምን ሊኖር ስለሚችል ወይም ራሳቸውም አይ እኔ ወጥቼ ራሴ መኖር አለብኝ ለልጄም ለትዳሯም ነፃነት እንዲሰማት ብለው አስበው ያንን ነገር እንደዛ ነው ያደረጉትና ጥያቄ የሚያነሱ ሰዎች ያ ከዛም ምክንያት ያው ትዳር ላይ አንዳንዴ ቤተሰቦች ገብተው አብረው ላይ ኖሩ ይችላሉ። ከነፃነትም አንፃር ለወላጆችም ለትዳር ላላቸውም ልጆች ያ ነው እንደ ምክንያት የሚነሳ በቃ መስራት አለብኝ የሚል አሁን በቅርቡ ነገር ይዤ የሆነ ነገር ሰርቼ ገብቼ እንዲህ ለተቸገረ አደርጋለሁ እንዲላሉ የሚሉ እናት ናቸው። ነገሩ ግን ተገጣጠመ። ስለዚህ ከሃና ጋር ብዙ ሰው ሪአክት ስላደረገ እናትየው ጋር ያለው ነገር እኔ ለሐቅ ማቀው ይሄው እግዚአብሔር ምስክሬ ነው ማቀው ነው የምናገረው። ገብቷችኋል? እኔ ከሃና ላልስማማ እችላለሁ ወይ ደግሞ ከበቀለ ላልስማ ከኔ ጋር ላትስማሙ እኔ ላትወዱኝ ይችላል ሃናን ላትወዷት ትችላላችሁ። ሐቁ ግን ሃናና ማዘር ጭራሽ አሁን የተገናኘው ነገር እሳቸው ጋር ከችግር ጋር አንፃር አይደለም። በዛ መልኩ ተረዱና ፕሊስ በቃ ሁላችንም እናት አለን። አሁን ላይ ከባድ ሀዘን ውስጥ ስላለ ቤተሰቡ እባካችሁ እንደው በመድኃኒዓለም ምንም አይነት ነገር ሪአክት አታርጉ። በቃ ይበቃል ያለው ነገርና እግዚአብሔር ነፍሳቸውን እንዲማራቸው ሁላችንም እንጸልይ።
ፕሊስ በቃ እኔ ይሄው አንደኛው ዊትነስ ከማንም በላይ ዊትነስ ነኝ እኔ ከማንም በላይ እኔ ውሸት አልዋሽም ከማንም በላይ እና ያንን ነገር እባካችሁ እና በቃ ነፍሳችሁን እንዲማራ መልካም እናት ለብዙዎች የሚተርፉ እናት ነበሩና ግን እግዚአብሔር አዋቂ ነው ያንን ለማለት ነው የመጣሁት በጣም አመሰግናለሁ